ዝርዝሩን ተናገር። ምስክርነት ከመጀመሪያው ሆስፒታል ሄጄ ነበረ ምጤ መጣ ብዬ። ከዛን ዶክተሩ አይቶኝ ሂጂ ወደ ቤት ወጥሽም መቶም ሊሆን ይችላል ላይሆንም ይችላል ብሎ የሆነ መርፌ ሰጠኝ። ከዛን እሺ ብዬ ቤቴ መጥቼ ተኝቼ ወደ 1 ሰዓት ምናምን ሆስፒታል ሄድኩኝ፣ ነጌሌ የሚባል ሆስፒታል። ከዛን ዶክተሮቹ አዩኝ፣ ምናሉ ሁሉም አይተውኝ በቃ ወዲ ውስጥ እንደተበላሸና ደም እንደሌለኝ ደም ውስጥ የፈሶ እንደነበር ምናምን ነገሩኝ። እዚህ ምንም ማድረግ አንችልም፣ እስቲ ምናልባት ከተረፈች አይነት ነገር ብሎ እዛ እጃቸው ላይ እንትን ከምል ብሎ ወደ ሐዋሳ ላኩኝ። ሐዋሳ ሄጄ ምንም በጣም ያመኝ እንትን እያልኩኝ ግፊቴም በጣም ከባድ ሆነብኝ። ብቻ ከዛ በኋላ ወለድኩኝ በምጥ። 1 ቀን ነው 2 ቀን ቆይቼ በጣም ሲያስለፈልፈኝ ነበረ። በሞት ነው የሚታየኝ፣ ብዙ ነገር ነበረ። ከዛን ሲስተር የሱን ስልክ ሰጣኝ፣ የፓስተሩ ስልክ ሰጣኝ፣ ጸልዮልኝ ምናምን የተሻለኝ። በጣም ከባድ ነገር ላይ ነበርኩ። ሲጸልይላት በቃ ግፊት ነበረብኝ። ከግፊቱ ውጭ ራሱ በቃ የሆነ እንደ እብደት አድርጎኝ ምለውን አላቅም። በጣም ያስለፈልፈኛል። በቃ ተስፋ ቆርጦ ቤተሰብ እንዳለ ተስፋ ቆርጦ ነበረ ሲያስደውሉብኝም የነበረው። እግዚአብሔር ጣልቃ ገብቷል ሁሉም ነገር። ወዲያው ተጸልይላት ሰላሞች ተጸልዮልኝ ወዲያው የተሻለኝ። በጣም ከባድ ነበረ። 2 ቀን ምናምን እንዲሁ ሲያስለፈልፈኝ ምን ስል ነበረ እና እግዚአብሔር ይመስገን። ጨርሰሻል ልጆ? ምን ሆነል? ልጀምር? አዎ ሪቾ ይጀምር። እሺ ቅዱሳን ቀጥል። እሺ ቅዱሳን ሰላም ታቀርባለሁ። ፓስተር ሰላም እላለሁ። ዛሬ ቀን አካባቢ ላይ ለፓስተር ደውዬ ነበር። ትላንትናም እንደዚሁ በአንዳንድ ጉዳዮች ላይ ተነጋግረን ነበር። እኔ ጌታን በተቀበልኩበት ከ3 ወር በኋላ በ2009 አካባቢ ነው ጆሮዬ ተከፍቶ ነበር። የመጀመሪያ አካባቢ የብርሃን አምላክ መስሎ ሌሊት 9 ሰዓት ላይ ድምፅ ሰማ ነበር። የኋላ እንደ እየተቀየረ የድምፁ ነገር እየተቀየረ መጣ። ቢምቢውም ይናገራል። ላታምኑኝ ትችላላችሁ፣ ዝም ብሎ ይናገራል። ንፋስ አሁን በር ላይ ከተቀመጠ ንፋሱ ራሱ ድምፅ ያወጣል። ያለፈ እየመጣ ደግሞ በጆሮዬ በአፍንጫዬ ላይ ልክ እንደ ሄሊኮፕተር እንደ አይሮፕላን ዥው እያለ የሚያልፍ ነገር ነበር፣ የማስደንገጥ ነገር። ብዙ ሰው ጋር ሄጃለሁ። አሁን ትልልቅ ሚዲያ ያላቸው ሰው ጋር ሁሉ ተጭኖ ጸልዩዋል። የሚለወጥ ነገር የለም። እና እንግዲህ አስቡ 24 ሰዓት ሌሊት ላይ ይብሳል። በቃ አልተኛም፣ ወንድም እህቶች አልተኛም። በቃ ዛሬ ላይ ፓስተር ጸለየልኝ፣ ያለው ነገር ሁሉ ተራገፈ። እና የሚገርማችሁ ነገር አሁን ለምሳሌ በመርፌ እንደዚህ በመርፌ እንደ መውጋት ያህል ነገር አይኔ ሁሉ ይወጋ ነበር። አይኔ ይወጋ ነበር እና ያላሳለፍኩት መከራ የለም። ያላሳለፍኩት በኋላ እኔ ምን ይሄ ሁሉ ብዙ አገልጋይ ጸልዮበት የማይሄን ነገር እግዚአብሔር ምንድን ነው የሚያስተምረኝ እያልኩ እኔ ችላ ማለት ጀመርኩ። እንቅልፍም እየሰማሁ መተኛት ጀመርኩ።
ብዙ 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 ነገር ስንቱን ልንገራችሁ። ብዙ ነገር ቢምቢ ይናገራል ብላችሁ አሁን እኔን አታምኑኝም እናንተ። እንደ ቢምቢ የሄደ ድምፅ አለ እና እየተዋጋሁ እንቅልፍ ማልተኛበት ጊዜ ነበር እስከ ዛሬ፣ ትላንት ማታ ሌሊቱን ጭምር። ዛሬ ፓስተር ሁኔታውን አይቶ እንደተራገፈልኝ ተነገረኝ። ከዛ ወዲህ ድምፁ ራሱ ቀንሷል። የለም ቀንሷል ነው ጠፍቶ አለ። እና መልካም ነገር ሆኖልኛል። የለም አሁን አልፎ አልፎ ይሄ የርቀት ድምፅ እንደ ማንኛውም ሰው የሆነ ነገር አለ የርቀት። አንተ ጋር ግን መልካም ነገር ሆኖልኛል። ካንተ ግን ለቆ ሄዷል። እንዴ በፊት እፍት እኮ የለኝም። እኔ ከሰው ጋር ዝም ብዬ ልነጋገር እንጂ ድምፅ አይጠፋም ከኔ ሁልጊዜ 24 ሰዓት አይጠፋም። ይገርም። ዛሬ መልካም ነገር ሆኖልኛል ወንድም። እኔ የሚገርማችሁ የጸለይኩለት አንዳንዴ ምንድን ነው የሚለው ነገር በቃ እግዚአብሔር ለእኔ ሊያስተምረኝ የፈለገው ነገር አለ የሚለውን ነበር። በቃ መልስ ሳጣ ዝም ብዬ መተኛትን ጀመር። እየተቃወምክ ግን ተቃውሞ እኔ 24 ሰዓት ነው የምዋጋው። ዛሬ መልካም ነገር ሆኖልኛል። ከላይ ላይ ተራግፏል። ጌታ መልካም አድርጎልኛል እና አመሰግናለሁ። ፓስተር ተባረክ። እግዚአብሔር ይባረክ። ይህንን ነው ምስክርነት ነው። እኔ መንፈሱ ከአያቱ የመጣ መነሻው ምስራቅ ኢትዮጵያ ብዬ ስለው ሀረር ናቸው እናቴ ያለ ልክ ነው። ግን ከምንጃርም ስለው የእናቴ መነሻ ምንጃር ነበር። ከምንጃር ምስራቅ ሀረር ሄዳ ነው አለኝ። መንፈሱ ቀጥታ ከዛ ከምስራቅ ኢትዮጵያ ሲመጣ ያለው እሱን አታክሲ ያደረገው እና እየጸለይኩኝ በጣም ትልቅ ጆፌ አሞራ ከሱ ጭንቅላት ላይ ተነስቶ ሲሄድ አየሁት። በስልክ ነው የጸለይኩለትና በጣም ገረመኝ። ልክ እኔ ይሄንን መልእክት ልነግረው ስል ከጆሬ ውስጥ ወጥቶ ሄደ እያየሁት አለ። እኔ በጣም ገርሞኛል። እኔ ራሴ ሃሌሉያ እግዚአብሔር ይባረክ። እና እንደዚህ አለኝ ጌታ ሲናገረኝ መንፈስ ቅዱስ እንደ ሕፃን ይቀልድበታል ይጫወትበታል አለኝ። መንፈሱ ምን ያክል እሱ ላይ ተጽዕኖ እንዳደረገበት ይሁ እንግዲህ እንዴት ነው ስለው ይቀልድብኛል አለኝ፣ ያሾፍብኛል አለኝ። አንዴ ቢምቢ ይሆናል፣ አንዴ እንደ አይሮፕላን ሆኖ መንፈሱ እንደዚህ በጭንቅላቱና በአፍንጫው ላይ ያልፍበታል። የሚገርም ነው። በቃ ሲነግረኝ የዛሬ 3 ቀን ነው የነገረኝና እንደዚህ እኮ ስቃይ ያለብኝ ሲለኝ ምንም ችግር የለም ይሄንን እግዚአብሔር ይፈታል አልኩት። በዚህ ጾም ጸሎት ውስጥ እግዚአብሔር ይፈታል አልኩት። በቃ ጌታ ዛሬ እንግዲህ ያው ገላገለው። ከዚህ በኋላ እሱ መበርታት ነው። እኔም ማምነው እንደዛ ነው። ቀንሷል የሚባል ነገር የለም። ወጥቷል ስፍራውን ለቆ በቃ እንደዛ ነው አይደል? ቅዱሳን እንኳን ጌታ ኢየሱስ ረዳክ። ጌታ ስሙ ይባረክ። በእውነት ቀላል ይመስላል። መቼም ያለፈበትን የሚያውቅ እግዚአብሔር ብቻ ነው። እግዚአብሔር እንኳን ረዳክ፣ እንኳን ገላገለክ። በእውነት አሜን። ምክንያቱም አንዳንድ ነገሮች በጸሎትና በጾም ነው የሚሰሩት። እኔ ማለት ሌላው የምናገረው ጋሽ ተክሌን እኔ በአካል አላየሁት። ጋሽ ተክሌ ሁል ጊዜ ጥቁር ሸሚዝ ነው የሚለብሰው አለኝ ጌታ። ጸጉሩን አያበጥርም አለኝ። እድሜው 65። ሌላው ማልናገረው ሚስጥር አለ። እነዛ 3 ነገሮች ነገረኝ። አላበጥርም ጭራሽ። በቃ እንደ እብድ ሆኖ ትልቅ ሰው ከሆነ አይታችሁ መንፈሱ ምን ያክል እንደተቆጣጠረ። ከ2009 8 ዓመቱ ነው በጌታ ቤት። ተጽዕኖውን ይዩት። 8 ዓመት እረፍት አልነበር። 8 ዓመት ሙሉ ይሄንን ድምፅ ይሰማል ይሄ ሰው። ጌታ እንኳን አሳረፈክ። አሜን አሜን። ተባረኩልኝ። ጌታን በእልልታ አመስግኑ። ይሄ በጣም ትልቅ ቀንበር ለተሰጠው እረፍቴ ነው። እንኳን ጌታ ረዳክ። ጌታ ኢየሱስ አሜን አሜን አሜን። የሚያውቀው ያውቀዋል።
ፓስተር እየተባረክ ምክንያት እንኳን እግዚአብሔር አደረገ። ያብዛልህ ጸጋውን አብዝቶ አትረፍርፎ ጌታ ይስጥህ። አሜን። እግዚአብሔር ይባረክ። እኔ ባይዞ እኔ የማገለግልባት ገነት ቤተክርስቲያን ሰለሞን የሚባል ሰው እንደዚህ አይነት ችግር ነበረበት አውቃለሁ። ይሄን ለይቱን ሲመጡ ይኸው በአፍንጫዬ ላይ ሄደ ይላል፣ እንደ አውሮፕላን ሄደ ይላል። ጾም ጸሎት ይዘን ይሄ ሰውዬ ሲፈወስ አይቻለሁ። በጣም ከብዙ ከ10 ዓመት በላይ ያልሄደበት ምድር የለምና እኔ የማገለግልባት ቸርች ላይ መጥቶ ብዙ ጊዜ ወስዶብን ነው። ግን የጋሽ ተክሌ እኔ እርግጠኛ ነበርኩኝ ኃይል እንደተጨመረ በእኔ ላይ ያውቃለሁና እግዚአብሔር እየጨመረ መቅድዬ አቤት። ሰላም ላንቺውን። ሰላም። ሙሉ ስምሽን ተናገር እስቲ። መቅደስ ማን ነው? መቅደስ ማቴስ እባላለሁ። የት ነው የምትኖሪው? አዲስ አበባ። ኦኬ። እንደው ህመምሽን ምን ነበረ የተጸለየልሽ? የተጸለየልኝ ልጄን ስወልዳት ከተወለደች ጀምሮ እኔ ላይ እባጭ ወጣ። ምን አይነት እባጭ? እንዲህ ተቋጥሮ ተቀመጠ በቃ ጡቴ ላይ። ከዛን አጋጣሚ ከሷ በኋላ ራሱ ስወልድ እኔ ጡቴ ላይ ምን እንደሆነ አላውቅም። ማይነር ሰርጀሪ ራሱ ተሰርቻለሁ። እንትን ምንድነው አብጦ እንደዚህ ተሰርቻለሁ። እሱ ቢሰራም ግን ያ ግን የተጠጠረው ግን ቁጭ ብሏል። ቀኝ ጡትሽ ላይ ነው? ግራ ጡትሽ ላይ? አዎ ቀኝ ጡቴ ላይ። ኦኬ እሺ። ስንት ዓመት ነው? 8 ዓመት ተኩል ማለት ነው። ከልጄ እኩል ማለት ነው። እባጩ ቁጭ ያለው? አዎ ሁለተኛ ከሷ በኋላ ራሱ ስወልድ እባጩ ቁጭ እንዳለ ሌላ ሰርጀሪ እዛው ጡቴ ላይ ተሰራው። ግን ያንን አልነካውም ዶክተሩ። ምክንያቱም 4 ስለሆንሽ 2 ሰርጀሪ አትችይም ብሎ አሁን ፋታ የከለከለሽን ይሄንን ልስራሽ ብሎ ሰራኝና ማጥባት ስታቆሚ ትመጪና ሰራሻለሁ አለኝ። እኔ ደግሞ መነካት ፈራው። ቁጭ አለ በቃ። ግን ሁሉ ጊዜ እፈራለሁ። በቃ ወደ ሌላ ነገር ይቀየር የሆነ ነገር ምናምን እፈራለሁ። ግን ተቋጥሮ ቁጭ ብላ እንዲህ ስታጠብ ምንም ስነካካው ሙልጭ ይላል። ተቋጥራ ነው ቁጭ ያለችው። እሺ በደንብ ነው የሚያስታውቀው። እዚህ ቀንም ስታገለግል አየው። ከዛን አሳለፍኩት። ማታ ላይም ቲክቶክ ስከፍት ታገለግላለህ። ዝም ብዬ ከስሮኛ አገልግሎትን ሳይ ምንም አልጎረበጠኝም። ከዛን አይ ቆይ እስቲ ዝም ብዬ ልስማ ብዬ የማራናታ ሚል እንትን እያገለገልክ እያየው ነበረ። ሆስፒታል ውስጥ ያለች ሴት እሷን እያገለገልክ። አዎ ከዛ በኋላ ነው የገባው በቃ። እሷ ስትፈወስ አየሽ? አዎ ከዛ ተጸለይልሽ? አዎ ሲጸልይልኝ እንደውም የሚገርም ልጄ ስትወለድ ጀምሮ አታይም፣ አትሄድም፣ አትናገርም። በምን በሕክምና ስህተት። እሺ እንደውም ስለሷ ስነግርክ እንደውም በግራ አይኗ ላይ የሆነ ነገር ከአይኗ ላይ ሲወድቅ አየሁላት አልከኝ። አዎ እኔ እንደውም ሙሉ ምስክርነት መሰክራለሁ ብዬ ነበር። የሷ ኤምአርአይ ውጤት አለኝ እና እሱን ይዤ እንደው እግዚአብሔር በቃ ድንቅ ነገር ያደርጋል። ኤምአርአይ እንግዲህ ያሳያል ቁጭ አድርጎ ስለሚያሳይ በዚህ ጉዳይ ላይ አዲስ ነገር ከሰማ ቆይተናል። ይህ አዲስ ነገር ለመስማት እንግዲህ ኤምአርአይ ውጤት እየጠበቅኩ ነበር። አልደረሰልኝም። የእሷን ማለት ነው። አሁን የጡትሽን ነው እኛ የምንፈልገው። የጡቴ ይኸው ሰላም ነኝ። እንግዲህ ምንም ነገር የለም እስካሁን። እባጩ ጠፋ የለም። ይኸው እኔ እኮ አላመን ብዬ 10 ያዋለሁ ነካካዋለሁ። ምንም ሌላ ቀን ገና እንዲህ ስነካው ሙልጭ ይላል። ያስታውቃል። እንዲህ በጎን በኩል ያስታውቃል። አሁን ምንም የለም። ምንም የለም። 8 ዓመት ሙሉ አብሮሽ የቆየ ነው አይደል? 8 ዓመት ተኩል ከኔ ጋር አብሮ የቆየ ነው። ለጌታ ምን ክብር ትሰጫለሽ ታዲያ? አንቺ አሁን ቀለለብሻል ስትፈሽ? ኧረ ምንም አልቀለለብኝም። የእውነት በእልልታ ጌታ ላመስግኝ። ቃል የለኝም። እውነት ሁላችሁም ለጌታ ክብር ስጡ። ጌታን እጅግ አድርገን እናመሰግናለን። የብዙ ዓመት ጥያቄን የተመለሰልኝ። አሜን አሜን አሜን። እግዚአብሔር ይባረክ። እህታችን ይሄንን ያደረገላት ጌታ ነው። ለልጇም ደግሞ እንጸልያለን። የሚቀረውን አይኗም ይፈወሳል እኔ አምናለሁ። እግዚአብሔር ይባረክ። አይተሻል የሷን የዛቺ
ሆስፒታል ውስጥ የተኛችው ረስቼ ነው ሆስፒታል ውስጥ እንደተኛች ረስቻለሁ። ሆስፒታል ውስጥ አልጋ ላይ ነው የተኛችውና ቀደም ልጅ ከአልጋ ላይ ተነሳች ብዬ ያልኩት ማለት ነው። ከዛ ልጁ ማራናታ የሚባል አሁን ገብቶ ነበር። ከሆስፒታል ከአልጋ ላይ ተነሱ ሁለቱም። እዛው ሆስፒታል ውስጥ ዝላይ ተጀመረ ማለት ነው። ህዝቡ ሁሉ ያየ ቪዲዮ ተከፍቶ። ስለዚህ በዛን ሰዓት መቅደስም ገባች፣ መቅደስም ተጸለየላት። ኢሚዲየት ጡቷ ስር ያለው ባጭ ተነሳ ማለት ነው። እና ክብር ለጌታ ይሁን። አሜን አሜን አሜን። ተባረኪ መቅድዬ። በጌታ በኢየሱስ ስም ይሄ ፈውስ የጸና ይሁን። በጌታ በኢየሱስ ስም ይሄ ፈውስ የጸና ይሁን። አሜን። አንቺና ቤተሰብሽ በጌታ በኢየሱስ ስም ግራ ከመጋባት ህይወት ነፃ ሆናችሁ እንድትኖሩ በኢየሱስ ስም ጸልያለሁ። በፍጹም ልጆችሽ የተባረኩ ይሁኑ። ልጅሽ ላይ ያለ አይኗ ላይ ያለ ተጽዕኖ ከዛሬ ቀን ጀምሮ ለመጨረሻ ጊዜ እንደ እግዚአብሔር ሆይ እንደ ጉም የጋረዳት ይነሳ። በጌታ በኢየሱስ ይነሳ። የሰራዊት ጌታ ይህን ስለምታደርግ ክብር ለአንተ ይሁን። በፍጹም ውጤቱ አይኗም እግሯም ሰውነቷ አካሏ ሁሉ የልጇ የተፈታ ይሁን። እሷን ከእባጭ እንድትፈወስክ ልጇንም ደግሞ ሰላም እንድታደርጋት ጸልያለሁ። ክብር ለአንተ ይሁን በጌታ በኢየሱስ አሜን።